ታቦተ ጽዮን ያለችን እኛ 46 ብሉያት ሲተረጎሙ የነበሩ እኛ 9 ቅዱሳን ወደኛ የተሰደዱልን ወደኛ የሰማይ ማዕሌት የወረደልን ለኛ አቡነ ገብረ መንፈስ ቅዱስ መጥተው ርስት የተቀበሏት ሀገር ኢትዮጵያ የአቡነ ተክለ ሃይማኖት የርስት ሀገር ኢትዮጵያ ይሄ ሁሉ ሀብት ያለን ሰዎች ገድለ ተክለ ሃይማኖትን አንብቡ ገድለ ገብረ መንፈስ ቅዱስን አንብቡ ሁላችሁም የእመቤታችን ውዳሴ ማርያም እየተጠበቀ ምን እያላችሁ እያነበባችሁ ክርስቶስን ትግል ግጠሙ ምን ማለት ያዕቆብ እግዚአብሔርን ታገለ የሌለ የፍቅር ትግል ማለት ለእናትህ አደራ ሰጥቻለሁ አላልክም እንዴ ለተክለ ሃይማኖት አደራ ሰጥቻችኋለሁ አላልክም እንዴ ለገብረ መንፈስ ቅዱስ አደራ ሰጥቻችኋለሁ አላልክም እንዴ ታቦተ ጽዮንን ያስጠጋን እኛ አይደለንም እንዴ ከኢየሩሳሌም የተወለድክበት ሀገር ቢያሰድዱህ በስደት ዘመን ያስጠጋን እኛ ኢትዮጵያውያን እኮ ነን እግዚአብሔርን በፍቅር እኮ ነው ማለት በፍቅር በኩራት አይደለም የራሱ መሬት አይደለም የፈጠረው እኛ ታዲያ የኛ ሀገር ስትታመስ ለምን ዝም ትላለህ በሉ ይሰማል እግዚአብሔር ስለዚህ የድንግል ማርያምን እናትነት የተክለ ሃይማኖትን አባትነት የገብረ መንፈስ ቅዱስን አባትነት የታቦተ ጽዮንን መመኪያነት የተሳቱ ቅዱሳንን ቃል ኪዳን የቅዱሳት መጻሕፍትን ሁሉ አልተጠቀምንበትም ሀገራችን አውቀን ለመጠቀም ያብቃን